የምነግራችሁን ነገር በአእምሯችሁ ያዙ። አንደኛ፣ ጊዜያችሁን በአግባቡ አሟጣችሁ ተጠቀሙ። ዛሬ በጊዜ ከቀለዳችሁ ነገ ጊዜ በተራው እድሜ ልካችሁን ይቀልድባችኋል። ትምህርትና ዳገት እያረፉ ነው፣ እንጀራዬ ይሻግታል እንጂ ማንም አይበላው። እነዚህና እነዚህን የሚመስሉ አባባሎች የትውልድ ገዳይ በሽታዎችና የማይድኑ ካንሰሮች ናቸው። ሁለተኛ፣ ትምህርታችሁን በአግባቡ ተማሩ። በፍጹም አትቀልዱ። በትምህርት ብቻም አትደገፉ። ለተጨማሪ ሙያዎችም እጃችሁን ዘርጉ። ሶስተኛ፣ አእምሯችሁንና የስሜት ሕዋሳትን እስካላችሁ ድረስ በደንብ ተጠቀሙ። ምክንያቱም አእምሮ ለማሰብ የሚቸገርበት፣ አይናችሁ ለማየት የሚቸገርበት፣ ጆሮአችሁ ለመስማት የሚቸገርበት፣ እጅ ስራን ለመስራት የሚቸገርበት፣ እግር ለመራመድም የሚደክምበት፣ ነገሮች ሁሉ እንዳሰባችሁትና እንደጠበቃችሁት የማይሆንበት ጊዜ ይመጣል። አራተኛ፣ ተቀጥሮ መስራት መልካም ቢሆንም ተቀጥሮ የመስራት ህልምን ፍላጎትም ባይኖራችሁ ይመረጣል። የራሳችሁ የሆነ ስራ ይኖራችሁ፣ የየዕለት ገቢም ይኖራችሁ። ተቀጥራችሁ ከሰራችሁማ ቀንድ እንጂ ጭራቱ ወይም ራስ እንጂ ጅራት አትሁኑ። አምስተኛ፣ ህልም ይኖራችሁ። ህልም የሌለው ሰው ሙት ብቻ ነው። ለነገሮች በጎ አመለካከት ይኖራችሁ። ፈተናዎችን አትጥሉ። ሁሌም እየሞረዷችሁ ስለታም ያደርጓችኋል። ያኔ ትቆርጣላችሁ እንጂ ማንም እንዳሻው አይቆርጣችሁ። ስድስተኛ፣ ወደ አሰባችሁት ለመድረስ ያያችሁትን ለመዳሰስ ትዕግስትና በጎ አመለካከት ይኖራችሁ። ትዕግስትና በጎ አመለካከት ወዳለማችሁበት የሚያደርሱ መልካም መንገዶች ናቸው። እስከ ፍጻሜ ለመሄድ ታላቅ ትዕግስት ይኖራችሁ። ሰባተኛና የመጨረሻው ነገር ሁሉ የሚከናወነው በእግዚአብሔር ፈቃድ ብቻ ነው። ስለዚህ እግዚአብሔርን ፍሩ፣ ትእዛዙን ጠብቁ። ልክ እንደ ንጉሥ ዳዊት በምትሰሩት ስራ ሁሉ የእግዚአብሔርን ፈቃድ ጠይቁ። ሰውን ውደዱ፣ በፍጹም አትጥሉ። ሰውን የሚወድ እግዚአብሔር አምላክን ይወዳልና። አመሰግናለሁ ስላዳመጣችሁ። ተባረኩ።